እግዚአብሔር በሚሰጠው ጊዜ ይሰጣል አትጨነቁ እርሱ ስለኛ ምን እንደሚያስፈልገን እኮ ያውቃል እመኑኝ እግዚአብሔር ብቻውን የተወሶ የለም እውነት እንነጋገር ከተባለ ከኛ መካከል የዕለት ልመናው ሆኖ መንግስትህን አውርሰኝ የሚል ሰው አለ እግዚአብሔር ባዶ ሲያረጋችሁ አታማሩ ክርስቲያኖች አናማር ባዶ ሲያረገ ለሆነ ነገር ያዘጋጀን እግዚአብሔርን እውነቴን ነው የምላችሁ ክርስቲያኖች ለብዙ ነገር ብላችሁ ጥላችሁ አትሂዱ እግዚአብሔር ባዶ ሲያረጋችሁ አታማሩ ክርስቲያኖች አናማር ባዶ ሲያረገ ለሆነ ነገር ያዘጋጀን ለሆነ ትልቅ ዓላማ ያዘጋጀነው ተመልከቱ ሙሴን እኮ የበግ ጠባቂ አድርጎ ያስቀመጠው ለምን መሰላችሁ በኋላ ላይ እስራኤላውያንን የሚመራ መሪ ስለሆነ በበጉ ያለማመደው እኮ ነው በግ እኮ ስንት አይነት አመል አለው አንዱ ልጋጥ ይላል አንዱ ልኮብልል ይላል አንዱ ይጋጫል አንዱ ይማታል አንዱ ጭቃ ውስጥ ይንከባለላል አንዱ ውሃ ይጠጣል ይሄንን ሁሉ የበግ አመል ሙሴን 50 ዓመት እንዲለማመድ አደረገው እግዚአብሔር በ30 ዓመቱ ነው ከግብጽ የወጣው 50 ዓመት ሙሉ በግ ጠባቂ አደረገው 50 ዓመት ሙሉ ይሄንን በግ ያስጠበቀው ግን ተዋርዶ እንዲቀር ስለፈለገ አይደለም እንደ በግ የመሰላቸውን ህዝቡን መጠበቅ የሚችልበትን ጥበብ በበጎቹ ሊያስተምረው ስለፈለገ ነው ታዲያ ዝቅ ማለት ሁሌ ውርደት ይመስላችኋል ባዶ ሆኖ መገኘት ሁሌ ማጣት ይመስላችኋል ክርስቲያኖች በፍጹም አይደለም እግዚአብሔር ዝቅ ሲያረግ ለተለየ ነገር ያለማመደን እግዚአብሔር ዝቅ ሲያረግ ከፍ ላለው ዓላማ ከእንዲሁ ያዘጋጀ ዛሬ ያኗኗራችን እኮ እቺን ዓለም ጥለናት የምንሄድ አይመስልም አይደል ስንቱን ስናከማች ስንቱን ስንበላ ስንቱን ስንጠጣ ስንቱን ስንመኝ ስንቱን ለማድረግ ስንሮጥ ጥለናት እንደምንሄድ ራሱ አናስብም ለዚህች ዓለም እንደክምላታለን እውነት ልንገራችሁ ክርስቲያኖች ቅዱስ ኤፍሬም ሶርያዊ እንዲህ ይላቸዋል ለዚህች ዓለም ብትደክሙና ብትኖሩላት መጨረሻ የምትሰጣችሁ መቃብር ነው ለእግዚአብሔር ግን ብትኖሩለት ከሞት በኋላ ሕይወት ተሰጣችኋል ይላል ለእግዚአብሔር ድከሙለት አብርሃም ድንኳን ውስጥ የኖረው ቤት መስራት ከብዶት አይደለም እንደተወው ሀገር እንደዚህ ሁሉ የሚተወው ዓለም እንዳለ ስለሚያውቀው ይሄ ሁሉ አላፊ ጠፊ እንደሆነ ተረዳ እግዚአብሔር ይህን ለመረዳት ማስተዋሉን ይስጠን ሁሉ ነገር ያልፋል ክርስቲያኖች ሁሉም ምንም ነገር እዚች መሬት ላይ ጸንቶ የሚቀር ነገር አይኖርንም ሁሉም ነገር ያልፋል ከሁሉም ጋር እኛም አብረን እናልፋለን እኛም ማለት ነው ራሳችን እንሞታለን እንፈርሳለን እንበሰብሳለን ይሄ ተመካንበት አጊጠንበት የተዋብንበት ሰውነት በሙሉ አፈር ውስጥ ሳይገባ እኮ ሊከዳንም ጭምር ይችላል እግዚአብሔርን እውነቴን ነው የምላችሁ ክርስቲያኖች ለብዙ ነገር ብላችሁ ጥላችሁ አትሂዱ ለብዙ ነገር ብለን ጥለነው እንሄዳለን እግዚአብሔርን በጣም ነው የምናሳዝን ለሱ ብለን ጥለን የመጣ ነው ትዝ የሚለን ነገር ይኖር ይሆን እውነት እግዚአብሔርን እኮ ስለ ብዙ ነገር አሳልፈን ሰተነዋል እንጂ ለሱ ብለን የተውንለት ነገር ትዝ ይላችኋል አብዛኞቻችን እኮ እግዚአብሔር አምላክ እውነቴን ነው የምላችሁ የመጀመሪያም የመጨረሻ ምርጫችን ሳይሆን ከአማራጮቻችን መካከል አንዱ ሲጣበን ሲጨንቀን መግቢያውና መውጫው ስናጣ የምንመርጠው ነገር ነው እንጂ እግዚአብሔር ስንደሰትም ስናገኝም ሁሌም በመንኖርበት ህይወት ላይ መጀመሪያ ጥሪያችን እንዲሆን ላንፈልግ የምንችል ሰዎች አለን እውነት እንነጋገር ከተባለ ከኛ መካከል የዕለት ልመናው ሆኖ መንግስትህን አውርሰኝ የሚል ሰው አለ አብዛኞቻችን እኮ የሚያሳስበን ነገ ይነጋልና አምላኬው አደራህን እንደው የነገዋን ብርሃን አሳየኝ እንላለን የመንግስተ ሰማያትን ብርሃን የሚናፍቅ ሰው አለ እንዴ ከእግዚአብሔር ጋር መኖር የሚያስቸኩለው ሰው አለ እንዴ ይህ ምድር እኮ እንዴት እንዳበላሸን ክርስቲያኖች አይማ ክርስትናን እንዲጠፋብን ያደረገው በቃ ሊያታልሉን በሚችሉ ምድራዊ በሆኑ ነገሮች ብቻ ተሞኝተን አልቀረንምኛ ጭራሽ ደግሞ ከሚያሞኙን ነገሮች ጋር አብረን መሄድንም ጭምር ተለማምደንበት ለዛ ነው አንድን ሞኝ ወንዝ ሲወስደው ምን ያረገ ነው ይላሉ አባቶቻችን እያሳሳቀ ነው ዓለምም ከእግዚአብሔር ስታረቀን እያሳሳቀችን ያራቀችን ምንም ነገር እንኳን ባይኖረን አጥተን ከጸለይን እግዚአብሔር አባታችን እንደሚሰማን አታስታውል እኮ እግዚአብሔር ብርቱ ጸሎት ጥልቅ ሱባኤ ማሪ የእውነት ደጅ ጥናት አለ የማልከውን መሐላ ዝም ብሎ ጭንቀት ብቻ መታወክ ብቻ ማሰብ ብቻ መናወዝ ብቻ አቅልን መሳት ብቻ መድኃኒት መዋጥ ብቻ የጎደለንን ነገር መቅበር ብቻ ምንም
እንኳን ባይኖር ይሄው የተስፋ ብንጸልይ የምናገኝበት ተስፋ እኮ ነው። የተስፋ ፍቅር ነካባ እግር ባይኖረን አይን ባይኖረን የምንበርበት ክንፍ እንኳን ባይኖረን ለካ መጋቢ አለ። ሰማይ ምድር ሲሳይ ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር። እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለውን አይረሳንም የሚለው እንኳን እኔና እናንተ ጠባለ ኪዳን መሸለ ቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማውን እግዚአብሔር ፍጥረትን እንኳን እንዴት እያስተዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ? እንዴት ይረሳናል? እንዴት ይተወናል? ለዚህ ነው አረሳሽም ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጬሻለሁና የሚለው ጭንካር የተበሳበትን እንዴት ይረሳል? ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ነው ኦርቶዶክሳውያን። ከዚህ ጋር አብሮ ነው የሚሄደው። እኔ ካንተ ጋር እሄዳለሁ አሳርፍህም አለው እኮ የሚለው። ለዚህ ወገኖቼ የእግዚአብሔር ሰዎች ስንሆን እመኑኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛንን ብቻችንን ይሆን እየመሰለን የተሸበርነው፣ እኛንን ብቻችንን ይሆን እየመሰለን የደነገጥነው፣ እኛንን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እመኑኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛንን ብቻችንን ይሆን እየመሰለን የተሸበርነው፣ እኛንን ብቻችንን ይሆን እየመሰለን የደነገጥነው፣ እኛንን ምን ዱብዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። ለዚህ ነው እኔ ካንተ ጋር እሄዳለሁ የሚለው ሙሴ። የትም እንሁን የት፣ በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው ወገኖቼ። በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ ኦርቶዶክሳውያን። እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? አብሬ እወጣለሁ እያለ እንዴት ይቀራል ብላችሁ ታስባላችሁ? እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለውን አይረሳንም የሚለው እንኳን እኔና እናንተ ጠባለ ኪዳን መሸለ ቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማውን እግዚአብሔር ፍጥረትን እንኳን እንዴት እያስተዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ? እንዴት ይረሳናል? እንዴት ይተወናል? ለዚህ ነው አረሳሽም ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጬሻለሁና የሚለው ጭንካር የተበሳበትን እንዴት ይረሳል? ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ነው ኦርቶዶክሳውያን። ከዚህ ጋር አብሮ ነው የሚሄደው። እግዚአብሔር በሚሰጠው ጊዜ ይሰጣል፣ አትጨነቁ። እርሱ ስለኛ ምን እንደሚያስፈልገን እኮ ያውቃል። ሳንለምነው ያውቃል፣ ሳንጠይቀው ይሰጠናል። ለምንድን ነው ተጨንቀን ከአእምሮ ውጭ ምን ሆነው? ለምንድን ነው ከመረጋጋት ምን ወጣው?
በመጠን መኖርን መልመድ። ተጨንቆ በቁመቱ 1 ክንድ መጨመር የሚችል ማን ነው ይላል። ተጨንቆ ማንም ሰው ምንም ፈቀቅ ማድረግ አይችልም። መጨነቅ ፈቀቅ አያደርግም። በተለይ ወጣቶች በዚህ ዘመን ተደጋገፉ፣ ተበረታቱ። በተለይ ክርስቲያኖች እርስ በርሳችሁ 3 የምትበሉ ተጨንቀው የሚበሉት ላጡ አካፍሉ። ወገኖቼ ወደኛ የሚመጣ የየትኛውም ሀብት የኔና የናንተ ብቻ አይደለም። እደግመዋለሁ፣ የኔና የናንተ ብቻ አይደለም። እንድናከፋፍል ነው ለኔና ለናንተ የተሰጠን። ብቻህን እንድትጨርሰው አይደለም እግዚአብሔር የሀብትን ጸጋ አንተ ጋር ያጎናጸፈው። እንድታከፋፍልለት ነው ወደ አንተ የመጣው። የወንጌላችን ትልቁ ተልእኮ ስጦታ ነው። እኛ እንኳን የዳነው በስጦታም አይደለም። ትልቁ ጸጋችን እኮ ስጦታ ነው። መጽሐፍ ቅዱሳችንን ገልበጥ አርጋችሁ ስታዩት የሚያስፈልጋቸውን ባትሰጧቸው ምን ይጠቅማቸዋል እኮ ነው ያለው። እግዚአብሔርን እውነት ስታምኑት ክርስቲያኖች የምታቃጥለው ምድር ላይ የኖራችሁ ሰላማዊ ህይወት ትኖራላችሁ። አሁን ብዙ ሰው በዓለም ውስጥ በመኖሩ በዚህች ሀገር በመኖሩ በጣም ያማርራል። ምን አርጎ እግዚአብሔር እንደው እድል ፈንታ ሆኖብኝ እዚህ መፈጠር እያለ ያማርራል። ሀገር እሳት የሚሆንብህ ኑሮ እያንገበገበ እንደው ምን አለ በሞትኩኝ ብለህ እንድትናፍቀው የሚያረግ ኑሮ ስለመረራ አይደለም፣ ከእግዚአብሔር ጋር ተጣብቀ መኖር ስለከበደ። ከእግዚአብሔር ጋርማ ከተጣበቅ እኮ ተናግሯል እኮ አምላካችን ራሱ በእሳትና በውሃ መካከል አሳልፋቸዋለሁ ነው ያለው። ምንም አይነት ነገር ውስጥ ብትገቡ እግዚአብሔር ከእናንተ ጋር ከሆነ ምንም አትሆኑ። የሚያቃጥል እሳት እንኳን ቢሆን እግዚአብሔር እኮ በረዶ ማድረግ ይችላል። የሚበርድ ቦታ ላይ እንኳን ብትሆን ሙቀት መሆን ይችላል። ወታዲያ እንዲሁ ላፋችን ነው እንደ እግዚአብሔር እረኛዬ ነው እያልን የምንዘምረው የምናመሰግነው? የእግዚአብሔር እረኛነቱ እኮ እንደኛ ስላልሆነ ይህንን በደንብ ጠንቅቀን ማወቅ አለብን።